ሰላም ሰላም እንዴት ናችሁ የፈላና ቲዩብ ተከታታዮች አለን እግዚአብሔር ይመስገን ክብሩ ይስፋ ከጊዜ ቆይታ በኋላ ደግሞ በሌላ ቪዲዮ ይሄው እንደገና መጥቻለሁኝ ይህም በሀገረ አሜሪካ የትራፊክ ፍሰት ምን ይመስላል የሚለውን ለእናንተ ግንዛቤ ማስጨበጫ እንዲሆን አንድ አነስተኛ ቪዲዮ ሰርቼላችሁ ይዤ ቀርቤያለሁኝ በሀገረ አሜሪካ ትራፊክ እንደምታዩት በአብዛኛው ስቴት ላይ ከፍተኛ የሆነ ጭንቅንቅ አለ ነገር ግን ትራፊኩን ለመቅረፍ የሚሰሩት የመንገድ ኮንስትራክሽን ዲዛይነሮቻቸው እረፍት አላረፉም ይሰሩታል እንደ ጉድ ነገር ግን ትራፊኩ እዛኑ ያክል እየጨመረ ነው የፖፑሌሽን ነምበር ሲጨምር ትራፊክ ፍሰቱ ይጨምራል ይህን የሚያስገነዝብ አጭር ቪዲዮ ሰርቼላችኋለሁ በሌላ መልኩ ደግሞ እዚሁ ከትራፊክ ፍሰቱ አጠገብ የገረመኝና ለእናንተም እንዲገርማችሁ ወይም ደግሞ እንድትደነቁበት ያስቀረጸኝ ይህን ቪዲዮ የአየር የጋዝ ልቀትን የካርቦን ልቀትን ለመቆጣጠር የሚያደርጉት የግሪን ሌጋሲ እንቅስቃሴያቸውንም በዛው አብራችሁ እንድትመለከቱት ነው በየመንገዶቻቸው ዳር ላይ ያለው የዛፍ የጫካ አይነት እንክብካቤ የተፈጥሮ እንክብካቤ ይሄን የምታዩትን ይመስላል ይህ እንክብካቤ የሚገርማችሁ ነገር በአመት ውስጥ ለተወሰነ ጊዜ ነው የሚቆየው እና ከዛ በኋላ መልሶ ደግሞ በዚህ በዊንተሩ ታይም ላይ ቅጠሎቹ ይረግፉና ወደ እንጨትነት ይቀየራሉ መልሶ ደግሞ እንደገና በጋ ላይ ይተካል ማለት ነው በዛ መልኩ ነው ይሄንንም እንድትገነዘቡልኝ ብዬ ለእናንተ ግንዛቤ ማስጨበጫ ይቀርጽኩላችሁ ሌላው ይህ የምታዩት እንግዲህ ጥልፍልፍ መንገድ በአጠቃላይ የትራፊክ ፍሰቱን ለመቆጣጠር ተብሎ የተሰራ ነው ይህ ሁሉ የመንገድ ኮንስትራክሽን ባለበት ውስጥ የመንገድ እንቅስቃሴ የትራፊክ ፍሰቱ ያው ቀደም ባያችሁት መልኩ ነው ወደፊትም ደግሞ አለ ወደዚህ ቪዲዮ ላይ የቀረስኩት እስቲ እሱን ሁሉ አብረን እንከታተለው እንየው ይህ ለእናንተ ግንዛቤ ማስጨበጫ ይረዳል ብዬ የቀረስኩት ነው ተከታተሉ ወዳጆቼ
ሌላው እዚህ በመንገዱ ላይ የምታዩት ለየት ያለ በፒንክ ከለር በዋይት ቦርድ የሚታየው መጻፊያ በሱ በስተግራ በኩል ያለው የማስተንፈሻ የመንገዱ ማስተንፈሻ ማለት የተከፍሎ የሚከድበት ኤግዚስት ማለት ተገዝቶ ተከፍሎ የሚገባበት መንገድ ነው ፍሪዌይ ነው ማለት ሃይዌይ ነው በከፍያ ነው የሚከደው ይሄኛው ፍሪዌይ ነው ነፃ ነው ይሄኛው ከክፍያ ነፃ ነው የምትሄዱበት ያኛው ግን በዛ በኩል ግሪን ላይት ባለበት ወይም ደግሞ የፒንክ ከለር በዋይት ቦርድ ተጽፎ የምታዩት እሱ ወደዛ በኩል ያለው መቆጣጠሪያ ነው የክፍያው መንገድ መሄጃ መቆጣጠሪያ ያለበት ነው እሱ በዚህ አሁን የምታዩት ከፊት ለፊቱ ያለው ቦርድ በዛ በኩል በስተግራ በኩል ያለው እየተቆጣጠሩ በዛ ጋር ያው በካሜራ ይቆጣጠሯቸዋል በዛ መሰረት የገባው መኪና ይታወቃል ታርጋው ይመዘገብና ቤቱ በፖስታ ቢል ይላካል እንደዚህም ሆኖ ነው እንግዲህ ይህ የምታዩት የትራፊክ ፍሰቱ አስቸጋሪ ሆኖ የምታዩትና በዚህኛው ላይን አሁን እኛ በየሄድን በፊት ለፊት መኪና በሚሄዱበት በፊት ለፊት መኪና ባለበት ጋር ምንም የለም በሱ ጋር ለምን ፍሪ ታይም ነው አሁን በኋላ ላይ ግን ቆየት ብሎ ትራፊኩ ክራውድድ ይሆናል የስራ መውጫ ሰዓት ምናምን እንደዚህ ሲደርስ በጣም ይጨናነቃል በዛ መልኩ ነው በዛ በኩል ያለው ግን እስካሁን ለምን ወደ ከተማው ወደ ዋሽንግተን ዲሲ የሚገቡ ስለሆኑ በሚገቡበት ሰዓት ላይ ያኛው ላይን ይጨናነቃል እና እስቲ አብረን እንከታተለው ያው ለግንዛቤ ማስጨበጫ ያክል እንዲሆን ብዬ ነው ይሄንን ቀረስኩና ለናንተ ያቀርብኩት እስቲ ተከታተሉት ያው እንግዲህ እንደምታዩት ነው መኪናዎች እኛ በስተግራ በኩል የቆሙ ነው የሚሄዱት አንዳንድ ቦታ ላይ በጣም የትራፊክ ፍሰቱ ሃይ ነው ያለው በዛ መልኩ ነው እንግዲህ ይሄ ከኛ አገር የትራፊክ እንቅስቃሴ አንፃር ስታዩት ምን ይመስላል እንዴት አያችሁት ለማለት ነው ይሄን ያቀርብኩላችሁ ቪዲዮዬን ከወደዳችሁት ላይክ ሰብስክራይብ ሼር አድርጉት ስለተከታተላችሁኝ አመሰግናለሁኝ ይህ የናንተ ፈላና